ሰው የለኝም፣ ዘመድ የለኝም። እኔ እኮ ብዬ አውቃለሁ። ጌታ የሚያዝንልኝ ይመስለኝ ነበር ድሮ። ጌታ እኔ እኮ ዘመድ የለኝም። የለም አይኑር፣ የሚመክረኝ የለኝም። ጌታ የሚገስጸኝ የለኝም። የጌታን አንጀት ለመብላት እኮ። ጌታ ግን ምን አለ? ቅዱሱ ቅባት በእናንተ ውስጥ ይኖራል፣ ማንም ሊያስተምራቸው አያስፈልግም አለ። ሮባሃታ ካላባራ እግዚአብሔር የሚብለጨለጭ ጌጥ ዝርግፍ ጌጥህ ነው። የሰው ብዛት ቢኖር እንዲያውም አይንህን ብሎክ ያደርጋል እግዚአብሔር እንዳታይ። ምንም አይጠቅም። የዘመድ ብዛት አያድንም፣ ውሸት ነው። የገንዘብ ብዛት አያድንም። ጥሩ ነው ገንዘብ፣ እኔ ቢኖረኝ ደስ ይለኛል፣ ግን አያድንም። ሊሚት አለው ገንዘብ፣ ሊሚት አለው ዘመድ፣ እውቀት ሊሚት አለው። የማይሰራበት ቦታ አለ። ልንገራችሁ፣ ሚካኤል ገብርኤልና ሉሲፈር ነበሩ ጌታን ሲያመልኩ የነበሩ። ሉሲፈር ክብር ሁሉ ሰብስቦ ለጌታ የሚያመጣ ሰን ኦፍ ኦነር ነበር። በቃ አላመልክም አለ እሱ። እነዛ ግን እንዳመለኩ ቆጠሉ። ይኸው ማንኛውም አታክ በህይወት ላይ ቢመጣ እያመለኩ ሞታለሁ ስላልክ ነው። አንዳንድ ቀን የሆነ ቃል ሎጎስ ነው። አሁን እየሰማችሁ ያላችሁት ሎጎስ ነው። አንዳንድ ሰዎች ግን ሬማ የሆነ እያገኛቸው ያሉ አሉ። አሁን አንዳንዶቹን እያገኘ ነው። ብዙዎቻችን ግን ቀጥታ መጥቶ የነፍሳችን ክፍል ላይ ነው እውቀት ሆኖ ቁጭ የሚለው። እውቀት ሆኖ ከተቀመጠ ያንን በሜዲቴሽን ወደ ሬማ ምን ቀይረው። ዝም ብለህ ስታሰላስል መንፈስ ውስጥ ለመግባት ቃሉ በር ነው የሚፈልገው፣ የሆነ በር ነው የሚፈልገው። በሜዲቴሽን በር ፈልጎ መንፈስን ነካ ካደረገው ከቃሉ ጋር የመጣው አኖይንቲንግ መንፈስን ያገኘዋል ማለት። ከዛ ማልቀስ ትጀምራለህ። ዝም ብለህ ማልቀስ ትጀምራለህ። አለማልቀስ is impossible። እንዲሁ ማታለቅስ ከሆነ ደግሞ በጣም ትስቃለህ። እኔ አንዳንዴ እንደሱ ነው የሚያደርገኝ። በጣም ከፍ ያለ ከሆነ ያስቀኛል። Christ in you the hope of glory። እመኑኝ ብዙዎቻችን አናምንም። ይሄንን በዚህ በአእምሯችን እናምናለን። እምነቱ ልባችን ጋር የለም። ካለ ማኒፌስት ነው የሚያደርገው። አሜን። ክርስቶስ በእኔ አለ በል። የእግዚአብሔር ቃል ውሸት አይደለም ወገኖች። እውነት የሆነላቸው እያሳዩ ነው ክራይስትን። እስቲ ክርስቶስ በእኔ አለ በል። ደከማ ማለት ሁሉ እየተደከማችሁ ነው ማለት እኮ ነው ማለት። ባለፈው ያስተማርኳችሁ ጥቅስ አለ። ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል። ዳግም እኮ ነው የሚላቸው። ክሬቭ እስኪሳል የሚለው ይሄ በጠራቢ የሚሰራ ማለት እኮ ነው። እንደሱ ተደርጎ ውስጣችሁ ገብቶ እስኪቀመጥ ድረስ ሴት ምጥ እንደሚይዛት ምጥ ይዞኛል። the highest revelation ክርስቶስ በሰው ውስጥ መኖሩ እንዲገባችሁ እንዲሳልላችሁ ውስጣችሁ ማኒፌስት እንዲያደርግ ምጥ ይዞኛል። no longer I but Christ lives in me። እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። እኔ አልኖርም፣ እሱ በእኔ ይኖራል። እኔ የለውም፣ እሱ በእኔ ይኖራል። ይህንን ሁሉ ጊዜ ልዘምረው፣ ልሰብከው፣ ላስበው፣ ልቃዠው ሁሉ ያስፈልጋል። ቅዠቴ እሱ እንዲሆን ጌታ ይፈልጋል። when Christ is manifested in you ተፈጥሮ አይዘም። ኢየሱስ ውሃ ላይ እየተራመደ ሲመጣ ምን አይነት ሰው ነው አሉት። what manner of man is this? ያ ግሎሪ ተሰጥቷል። እሱ እኮ እግዚአብሔር ስለሆነ ነው። እንደሱ እንድትሆን የሚያስፈልገውን እሱ በዚህ ምድር ላይ ማኒፌስት ያደረገው anointing Christ the anointed one ያ ቅባት ላንተ አቬለብል ነው። በጌታ በኢየሱስም ከዚህ በኋላ በሱፐርናቹራል ፓወር እንገለጣለን።
supernatural power. supernatural power እየገባችሁ ነው ግን ወገኖቼ? ፓስተር ቢኒ ታወጣልኛለህ። ወገኖቼ የመጨረሻው ትልቁ መገለጥ ነው ክርስቶስ በእኔ ውስጥ እንዳለ። ሮሜ 8:10 But if Christ is in you, though the body is dead because of sin, the spirit is life because of righteousness. If Christ is in you, your body is dead. ምን ማለት መሰላችሁ? አሁን በዓለም በተጠናው ጥናት የሰው ልጅ 5% በኮንሸሱ 95% በሰብ ኮንሸሱ ነው የሚመራው ብሎ ሳይንስ ያምናል። 95% ህይወታችንን እየመራው ያለው ሰብ ኮንሸሳችን። ኮንሸስ ሆነን የምናደርገው ነገር 5% ብቻ። ሰብ ኮንሸስ ማይንዳችን በሱ መጠቀም ብንጀምር ከባድ ነገር ውስጥ ነው መንገባው ብሎ ሳይንስ ያምናል። ያን ፍሬ በበላን ጊዜ ይሄኛው መገለ ውስጥ ሴንስ ኦርጋኖቻችን በመሽተት በመቅመስ በማየት ዜና በመስማት በመናመን በፍርድ ቤት ደብዳቤ በሆነ ነገር እየፈራን እየደነገጥን ምናምን የምንኖርበት ነገር በጠቅላላ እሱ ፌዝ አይደለም። እግዚአብሔር የሚፈልገው ሴንስ ኦርጋናችንን ስዊች ኦፍ እንድናረግ ሞቷል በኢየሱስ። የውስጠኛው ማንነታችን የሚለንን በመስማት እና እሱን ማግኒፋይ በማድረግ እንድንኖር ነው እግዚአብሔር የሚፈልግ። እኔ እናንተ አሜን ባትሉ ዛሬ እያስተማርኩ ያለው ትምህርት the best teaching ever እንደሆነ አውቃለሁ። አሜን። እስቲ በአማርኛ አንብበው ሮሜ 8:10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ይኸውላችሁ እንግሊዘኛው if Christ is in you, if he is in you ካለ ሰውነታችሁ በኃጢአት ምክንያት የሞተ ነው። ስፒሪታችሁ ግን በጽድቅ ምክንያት ይኸው my spirit is alive። እስቲ መንፈሴ ሕያው ነው በሉ። ሁለተኛ ቆሮንቶስ 4:6-7 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጠን በልባችን ውስጥ የበራ በልባችን ውስጥ የበራ እሺ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ we have this treasure in earthenly vessel that the excellency of the power may be of God and not out of us. Out of darkness light shall shine. ከጨለማ ውስጥ ብርሃን የሚጠራ እግዚአብሔር ብቻ የለም። ጨለማ ውስጥ ብርሃን፣ እግዚአብሔር ግን ዲፕ ከሆነ ጨለማ ውስጥ ብርሃንን ይጠራል። ከክርስቶስ ፊት ልባችን ውስጥ በልባችን ውስጥ ብርሃን እንዲበራ from inside of me እንዲበራ ብርሃን ይብራ ያለው እግዚአብሔር ነው። ለዚህ ነው ይሄ የከበረው ነገር በዚህ ሸክላ ዕቃ ውስጥ ያስቀመጠው እግዚአብሔር ነው። ለምን እኛንን እንዳንል ውጫችን የሚሰበር ከኔ ችሎታ ነው እንዳትል በኮሮና ቫይረስ ትሞታለህ፣ ታረጃለህ፣ እድሜ አልቆ ከዚህ ምድር ትሄዳለህ። ከኔ ነው እንዳትል፣ ቀላል ነገር ነው ደግሞ እንዳትል። እግዚአብሔር ራሱ ኢተርናል የሆነው አንተ ውስጥ ነው ያለው። ከዚህ በኋላ ግን በኢየሱስ ስም የእግዚአብሔር ልጆች ይገለጣል። ገላትያ 1:15-16 ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ። ልጁን በእኔ ሁኔታ ነው የሚለው የአማርኛው። ምን አይልም። ልጁን በእኔ ሁኔታ አይደለም፣ ልጁን በእኔ ውስጥ ነው የሚለው። የምን የኔ ሁኔታ ነው? ሁኔታ የለም። His son in me
to reveal his son in me በእኔ ሁኔታ አይደለም የኔ ሁኔታ አያስፈልግም ሁኔታም ውለታም ምንም የለም እኔ የለም እዚህ ጋር his son in me ኧረ አሜን አሜን ከእናቴ ማፀን የለየኝ በጸጋው ደግፎ የጠራኝ ያስተማረኝ ከውርደት ያነሳኝ ዳግም እንድወለድ ያደረገኝ ልጁን በእኔ ለመግለጥ ነው በኢየሱስ ክርስቶስም የዛሬው ቃል ለሆነ ሰው በመገለጥ ይግባ to reveal his son in me to reveal Jesus in me አሜን 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 እዚህ ጋር ግን እየተናገረ ያለው ጳውሎስ በሄደበት ቦታ አንድ ቦታ ይላል የሆነ ሰውዬ ለመፈወስ እምነት እንዳለው አይቶ ይላል ጳውሎስ እኮ ይታያል ባይዘው እምነት አንዳንድ ሰዎች እግሩ እኮ ከተወለደ ጀምሮ አይሰራም ስለዚህ ጳውሎስን ሲያይ የሆነ እየተንፏቀቀ ነበር ማለት ነው በቃ እምነት እንዳለው ተነስ ሲለው ዘለለ ይላል ሮማ ሀታላባ ኢየሱስ ባንተ ውስጥ ይገለጣል አሜን ሰለቻችሁ ኢየሱስ ባንቺ ውስጥ ይገለጣል I want to reveal Jesus ገላትያ 2:20 ሁሌ የምንለው ከክርስቶስ ጋር ተሰቅያለሁ እሺ እኔም አሁን ሕያው ሆኜ አልኖርም እሺ ክርስቶስ ግን በእኔ ይኖራል አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው Christ lives in me እስቲ ክርስቶስ በእኔ ውስጥ ይኖራል በለው in my spirit እሺ እቺን ብቻ ብዬ ልጨርስ ነው ሁለት ላርጋት ገላትያ 4:19 ገላትያ 4:19 my children ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ምን ይዞኛል I travail again in birth until Christ is formed in you ተራ ሰው አይደለም don't compare yourself with anyone አንተ ጋር ሊደርስ የሚችል እዚህ ፍጥረት የለም በሰማይም የለም በምድርም የለም ከምድር በታች የለም አሜን 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 ልንገራችሁ ሚካኤል ገብርኤልና ሉሲፈር ነበሩ ጌታን ሲያመልኩ የነበሩ ሉሲፈር ክብር ሁሉ ሰብስቦ ለጌታ የሚያመጣ son of honor ነበር በቃ አላመልክም ማለት ነው እንደዛ ግን እንዳመለኩ ቆጠሉ ይኸው ማንኛውም አታክ በህይወት ላይ ቢመጣ እያመለኩ ሞታለሁ ስላልከ ነው አንዳንድ ቀን የሆነ ቃል ሎጎስ ነው አሁን እየሰማችሁ ያላችሁት ሎጎስ ነው አንዳንድ ሰዎች ግን ሬማ የሆነ እያገኛቸው ያሉ አሉ አሁን አንዳንዶቹን እያገኘ ነው ብዙዎቻችን ግን ቀጥታ መጥቶ የነፍሳችን ክፍል ላይ ነው ዕውቀት ሆኖ ቁጭ የሚለው ዕውቀት ሆኖ ከተቀመጠ ያንን በሜዲቴሽን ወደ ሬማ መንቀይረው ዝም ብለህ ስታሰላስል መንፈስ ውስጥ ለመግባት ቃሉ በር ነው የሚፈልገው የሆነ በር ነው የሚፈልገው በሜዲቴሽን በር ፈልጎ መንፈስን ነካ ካደረገው ከቃሉ ጋር የመጣው አኖይንቲንግ መንፈስን ያገኘዋል ማለት ከዛ ማልቀስ ትጀምራለህ ዝም ብለህ ማልቀስ ትጀምራለህ አለማልቀስ is impossible እንዲሁ ማታለቅስ ከሆነ ደግሞ በጣም ትስቃለህ እኔ አንዳንዴ እንደሱ ነው የሚያደርገኝ በጣም ከፍ ያለ ከሆነ ያስቀኛል እማቀው ነገር ደግሞ ከነካኝ ያስለቅሰኛል በየሜዶ የለኝም እኔ አንዳንድ ጊዜ የሆነ ቃል እማቀው ቃል ሰሞኑን ዝም ብዬ ስለ ከለር ስለ ምናምን እያየው
ቢጫ ያለ አይኔ፣ ቀይ ያለ፣ ሰማያዊ ያለ ምናምን። ውሃ እኮ ነው አይኔ። ውሃ ሳምባይ ውሃ፣ ልቤ ውሃ። የሰው ብሬን አሉ በሶስተኛው ቀን ነው አሉ ሰው ሲሞት የሚያልቀው። የሰው ብሬን በሶስት ቀን የሚያልቀው ውሃ ዓለምን እያየ በቃ ይደነቃል። ኦ ማይ ጋድ እያልኩ የእግዚአብሔርን ትልቅነት እያሰብኩ ነበር። እሱ አይደለም የሚገርመው፣ ግን የዩኒቨርስ ሁሉ ጌታ እኔ ውስጥ መሆኑ ነው የሚገርመው። እኔ ተራ ሰው አይደለም። ማንም በምድር ላይ ያለ ሁሉ ተሰብስበው እኔን ተራ ማድረግ አይችልም። በዚህ በተዋረደው ሸክላ ዕቃ ውስጥ የከበረ መዝገብ ትሬዠር ክራይስት እኔ ውስጥ አለ። ዛሬ ማታ መንፈስ ቅዱስ ቢያንስ ለ5 ሰዎች ይህንን በመገለጥ በኢየሱስ ስም ይስጣችሁ። የስ ክርስቶስ በእኛ ውስጥ እንዳለ ሲገባን እድሜያችን አያሳስበንም። ዘር ማንዘራችን አያሳስበን። የባንክ አካውንታችን አያሳስበን። መስፈርታችን ይቀየራል። ሚዛናችን ይቀየራል። የምግብ አፒታይታችን ይቀየራል። ዛሬ ማታ ጌታ እኔንና የሆነን ሰው በኢየሱስ ስም የዚህ ቃል መገለጥ ያገኛል። የቃሉ መንፈስ ያገኛል። ወገኖች ይሄው ነው። ሰው የለኝም፣ ዘመድ የለኝም። እኔ እኮ ብዬ አውቃለሁ። ጌታ የሚያዝንልኝ ይመስለኝ ነበር ድሮ። ጌታ እኔ እኮ ዘመድ የለኝም። አይኑርን የሚመክረኝ የለኝም። ጌታ የሚገስጸኝ የለኝም። የጌታን አንጀት ለመብላት እኮ ጌታ ግን ምን አለ? ቅዱሱ ቅባት በእናንተ ውስጥ ይኖራል፣ ማንም ሊያስተምራቸው አያስፈልግም አለ። ሮባ ሀታ ካላባራ እግዚአብሔር የሚብለጨለጭ ጌጥ ዝርግፍ ጌጥህ ነው። የሰው ብዛት ቢኖር እንዲያውም አይንህን ብሎክ ያደርጋል እግዚአብሔር እንዳታይ። ምንም አይጠቅመው። የዘመድ ብዛት አያድነን። ውሸት። የገንዘብ ብዛት አያድንም። ጥሩ ነው ገንዘብ፣ እኔ ቢኖረኝ ደስ ይለኛል፣ ግን አያድንም። ሊሚት አለው ገንዘብ፣ ሊሚት አለው ዘመድ፣ እውቀት ሊሚት አለው። የማይሰራበት ቦታ አለ። ኮኔክሽን ሊሚት አለ። ከሰው ጋር ያለ መግባባት ሊሚት አለ። አንሊሚትድ የሆነው ክራይስት ግን አንተ ውስጥ ኢየሱስ በአንተ ህይወት እንዲገለጥ በናፈቀ ቁጥር እሱ በአንተ ላይ በኃይል ይገለጣል ማለት። እኛም ሁላችን በሏ በመጋረጃ በማይሸፈን ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ሌላ ክብር ሜታሞርፎሳይዝ እናደርጋለን። አንተን የሚያየው ከዚህ በኋላ ክብር ያለው ከክብር ወደ ክብር እንለወጣለን የሚለው እኮ የእግዚአብሔርን ክብር በእኛ ውስጥ መጨመር እኮ ነው። ከዛሬ ጀምሮ አንተ አትታይም፣ ክብር ይታያል። የኢየሱስ ፊት በአንተ ላይ ይታያል። ጌታ ሆይ እሱን ነው የምፈልገው። በቃ እኔን አልፈልግም በኢየሱስ ስም፣ እኔን አልፈልግም በኢየሱስ ስም። ከራሴ ላይ እኔን ነቀልኩት፣ በእኔ ላይ ግን ኢየሱስ ተገለጠ። እስቲ በሉት፣ እኛም ሁላችን በሉ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ከክብር ወደ ሌላ ክብር እንለወጥ። ይኸውላችሁ ውስጣችሁ ያለው ይኸውላችሁ አሁን ሰዎች አጋንንት ያለባቸው ሰዎች ውስጥ አሁን ምላሳቸውን እየሰነጠቁ እዚህ ላይ ብረታ ብረት እያደረጉ ጭራ እያሰሩ እኔ በአይኔ ስላየው ነው። አሁን ቬጋስ የሚባል አገር ሄዳቸው አሜሪካ ብታዩ አውሬ የሆኑ ሰዎች አሉ። እንደ ውሻ ነው የሚሄዱት። እንደ ውሻ የውሻ ሰንሰለት አስረው ብዙ ሴቶች ላይ ውሻ እኮ ነው
እንደ ውሻ እያሉ ሰዎች ናቸው። እናንተ አጠገባቸው ስትሄዱ ይሏቸው ሰዎች ያለው ግን እነሱ አይደለም። የውሻ ስፒሪት ውስጣቸው ስላለ ታዲያ እነሱ ውሻ ከመሰሉ አንተ ውስጥ ያለው ደግሞ ክራይስት ራማጋታያ ሊካታላባዲያ ራማሃታላባ ሰዎች ሲታመሙ እኮ ፈውስ የሚልከው በአንተ ውስጥ ያለው ክራይስት ነው። ለባህቲ ያለቦ አሜን 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 አሜን። ኢየሱስ ጌታ ነው። እኛም ሁላችን በሉ እንደገና በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ አሁን ይሄ ቃል እየገባቸው ነው። አያችሁ እዚህ ውስጥ የሚደረገው ስፒሪቹዋል ፕሮሰስ እዚህ ነው። እድሜ ያለፈ ሳልሰራ ሳልማር ቤት ሳልገነባ ፎቅ ሳልሰራ የሚባለው የለም።